ሰላምታችን በእያላችሁበት ድረስ የተወደዳችሁ የመልእክት ቲዩብ ቤተሰቦች እነሆ ዘገቦቻችን እንደሚከተለው እናቀርባለን። አዳዲስና ትኩስ መረጃዎች እንዲደርሱት ሰብስክራይብና ላይክ በማድረግ ቤተሰብ ይሁኑ። በጥቁር ገበያ ነጋዴዎች እጅ የወደቀው የትግራይ ክልል የነዳጅ አቅርቦት። በትግራይ ክልል መዲና መቀለ ነዳጅ የሚፈልግ ባለ አሽከርካሪ አይኖቹ የሚያማትረው በነዳጅ ማደያዎች ላይ አይደለም። ከዚህ ይልቅ ነዳጅ በጀሪካንና በፕላስቲክ የውሃ ማሸጊያዎች የሚሸጡ ወጣቶች ጋር ነው የሚሄደው። እነዚህ ነጋዴዎች ናቸው ገበያውን የተቆጣጠሩት። ነዳጅ በጥቁር ገበያ ዋጋ የሚሸጡ ወጣቶች በከተማ የተለያዩ አካባቢዎች በሚገኙ ዛፍ ስር ተቀምጠው ሸማቾች ይጠባበቃሉ። የከተማዋ የባጃጅ አሽከርካሪዎች ከነዚህ ወጣቶች መንግስት 110 ብር እንዲሸጥ ዋጋ የቆረጠለት ነዳጅ በሊትር 220 ብር እስከ 250 ብር እንደሚገዙ ይናገራሉ። በትግራይ መዲና መቀለ መሀል የሚገኙ በርካታ የነዳጅ ማደያዎች ባዶ ከመሆናቸው የተነሳ ለመታሰቢያ የቆሙ ይመስለዋል። ማደያዎቹን ተከትለው ሲንቀሳቀሱ የነበሩ በስራቸው የሚገኙ ትናንሽ የገበያ ስፍራዎች ዘግተዋል። የዕለቱን የነዳጅ ዋጋ የሚያሳዩ ዲጂታል ስክሪኖች ምንም የሚናገሩት አዲስ መረጃ ስለሌላቸው ቆመዋል። የመኪና መግቢያና መውጫ በሮቻቸው ተዘግተዋል። በኦሮሚያ ክልል ሰሜን ሸዋ ዞን የተለያዩ ወረዳዎች ከትላንት በስቲያ ሰኞ ጥር 25 አመሻሽ ጀምሮ በዞኑ ታጥቀው የሚንቀሳቀሱ ቡድኖች ላይ የጸጥታ ዘመቻ ለማካሄድ በሚል ኔትወርክ መቋረጡ ተገልጿል። በዞኑ ኔትወርክ ከተቋረጠባቸው ወረዳዎች መካከል ወረ ጃርሶ፣ ኩዩ፣ ደገምና ሂደቡ አቦቴ እንደሚገኙበት ምንጮች ተናግረዋል። ከሰሞኑን በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትና የክልሉ ፖሊስ ወደ ዞኑ የገቡ ሲሆን የበይነ መረብ የሞባይል ድምጽ እንዲሁም የመልእክት አገልግሎት በተጠቀሱት ወረዳዎች ሙሉ ለሙሉ እንዲቋረጥ መደረጉን ተገልጿል። ከዚህ ቀደምም በዞኑ በሚገኙ ሁሉም ወረዳዎች ለተመሳሳይ የጸጥታ ዘመቻ ሲባል ለወራት ኔትወርክ ሙሉ ለሙሉ ተቋርጦ እንደነበር ይታወሳል። ኤርትራ የጠቅላይ ሚኒስትር ዶክተር አብይ ንግግርን የጦርነት አጀንዳን ምክንያታዊ ለማድረግ የቀረበ ነው አለች። የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያረጉትን ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ተቹ። የኤርትራ መንግስት ቃል አቀባዩ ማክሰኞ ጥር 26 2018 ዓ.ም ምሽት በኤክስ ገጻቸው ባሳፈሩት ጽሁፍ የኢትዮጵያ መንግስት በትግራይ ጦርነት እና ከጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳሊያ ሲሰጥ ነበር ብለዋል። አቶ የማነ ይህንን ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ በትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል በሚል ከወነጀሉ በኋላ ነው። የኤርትራና የኢትዮጵያ ግንኙነት መሻከርን የጠቀሱት ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱ ሀገራት መካከል ግንኙነት ውስጥ ችግር የተፈጠረው መንግስታቸው በቀይ ባህር ላይ የባህር በር የማግኘት ጥያቄ በማንሳቱ እንዳልሆነ ተናግረዋል። በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽረን ካስለቀቀም በኋላ የኤርትራ ጦር ከኋላ ተከትሎ ሽረ ገብቶ የአንዳንድ ግለሰቦችን ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል አልተናገርንም እንጂ ሲሉ በሁለት መንግስታት መካከል ጸብ የጀመረው ከትግራይ ጦርነት ጋር በተያያዘ መሆኑን ገልጸዋል። በተጨማሪ የኤርትራ ወታደሮች አክሱም ውስጥ ወጣቶችን በጅምላ መረሸናቸውን እንዲሁም አድዋና አዲግራት ከተሞች ውስጥ ፋብሪካዎችን እንዳወደሙና እንደዘረፉ ለምክር ቤቱ አባላት ተናግረዋል። እነዚህ ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክቶችን መላካቸውን አክለዋል። ይህ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ የመጨረሻ ጫፍ የደረሰው ብለዋል። ከዚህ ኃይል ጋር ሆነው ነው እንግዲህ አንዳንድ የህወሓት ሰዎች ኢትዮጵያን ለማፍረስ እንስራ ያሉት ሲሉም ከሰዋል። ለዚህ የጠቅላይ ሚኒስትሩ ንግግር በኋላ በኤክስ ገጻቸው ምላሽ የሰጡት የኤርትራ መንግስት ቃል አቀባይ አቶ የማነ የብልጽግና ፓርቲ አስቀያሚ መለያ የሆነው የማጭበርበርና አታላይነት ዛሬም በህዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷል ብለዋል። የቀድሞ የሊቢያ መሪ ልጅ ሳይፍ አልኢስላም ጋዳፊ በጥይት ተመተው ተገደሉ። የቀድሞ የሊቢያ መሪ ኮሎኔል ሙአመር ጋዳፊ ልጅ ሳይፍ አልኢስላም ጋዳፊ በጥይት ተመተው መገደላቸው ተዘገበ። በአንድ ወቅት የጋዳፊ ተተኪ ይሆናሉ ተብለው ይጠበቁ የነበሩት የ53 ዓመቱ ሳይፍ ማክሰኞ መገደላቸው የፖለቲካ ፓርቲያቸው አረጋገጡ። ጠበቃቸው 4 ሰዎች ያሉት ኮማንድ መኖሪያ ቤታቸው በሚገኝ ዚንታን ከተማ ግድያ እንደተፈጸመባቸው ገልጸዋል።
ጥቃቱ የፈጸሙት ቡድን ማን እንደሆነ እስካሁን ግልጽ አይደለም። እህታቸው ደግሞ በተቃራኒ የሞቱት ሊቢያ ከአልጄሪያ ጋር በምትዋሰንበት ድንበር አቅራቢያ እንደሆነ ለሊቢያ ቴሌቪዥን ጣቢያ ተናግረዋል። ሳይፍ አልኢስላም ከአባታቸው ጋዳፊ ቀጥሎ ትልቅ ተጽዕኖ ማሳደር የሚችሉ ግለሰብ ተደርገው ይቆጠሩ ነበር። ኮሎኔል መአመር ጋዳፊ ከአውሮፓውያኑ 1969 ጀምሮ ሊቢያ ሲመሩ ከቆዩ በኋላ 2011 በተነሳው ተቃውሞ ምክንያት ከስልጣን ወርደው መገደላቸው ይታወሳል። በ1972 የተወለዱት አልኢስላም ጋዳፊ የአመራር ዘመን ሊቢያ ከምዕራባውያን ጋር የነበራትን ግንኙነት ለማለዘብ ብዙ እንደሰሩ ይነገርላቸዋል። አሜሪካ ወደ ጦር መርከቧ ሲበር የነበረን የኢራን ድሮን መታ መጣሏን አስታወቀች። አሜሪካ በአረቢያ ባህር ላይ ወደሚገኘው የአውሮፕላን ተሸካሚ መርከቧ በኃይል ሲቃረብ የነበረን የኢራንን ድሮን መታ መጣሏን የሀገሪቱ ጦር ቃል አቀባይ ገለጹ። ድሮኑ ላይ ጥቃት የፈጸመ የዩኤስኤስ የአብርሃም ሊንከን ከተባለው ግዙፍ የአሜሪካ ጦር መርከብ የተነሳ F-35C የተሰኘ የራዳር እይታን የሚያመልጥ ተዋጊ ጀት እንደሆነ የአሜሪካ ማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሃውሲንግ ተናግረዋል። እንደ ቃል አቀባዩ ገለጻ የማክሰኞ ዕለቱ ራስን የመከላከል እርምጃ የተወሰደ አውሮፕላን ተሸካሚውን መርከብና ሰራተኞችን ለመጠበቅ ሲባል ነው። ሲበር የነበረበት ዓላማ ግልጽ እንዳልሆነ የተገለጸው ድሮን በሚጠጋበት ወቅት የአሜሪካ የጦር መርከብ ከኢራን የባህር ዳርቻ በግምት 805 ኪሎ ሜትር ርቀት ላይ እንደነበር ተገልጿል። ከዚህ ክስተት ጋር በተያያዘ የተጎዳው የአሜሪካ ወታደርም ሆነ ንብረት የለም ተብሏል። ይህ ሁኔታ የተፈጠረው በአሜሪካና ኢራን መካከል ያለው ውጥረት እየበረታ መሆኑን ተከትሎ ዋሽንግተን በቀጠናው ያላትን ወታደራዊ ኃይል እያጠናከረች ባለችበት ወቅት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን ለመገደብ የሚያስችል ስምምነት ለመፈጸም ድርድር ካላደረገች እርምጃ እንደሚወስዱ ዝተዋል። ከዚህ አስቀድሞ ደግሞ የሀገሪቱ መንግስት በተቃውሞ ሰልፈኞች ላይ የወሰደውን እርምጃ በመቃወም ጣልቃ እንዳይገቡ ሲያስጠነቅቁ ነበር። የኢራን ድሮን ተመቶ ከወደቀ በኋላ ከፎክስ ኒውስ ጋር ቆይታ ያደረጉት የዋይት ሀውስ ካሮሊን ሌቪት አሜሪካና ኢራን በዚህ ሳምንት መጨረሻ ለማካሄድ የቀጠሩትን ድርድር አሁንም እንደተጠበቀ መሆኑን ገልጸዋል። ትራምፕ ሁልጊዜ ለዲፕሎማሲያዊ ቅድሚያ ለመስጠት ቁርጠኛ እንደሆኑ የተናገሩት ፕሬስ ሴክሬታሪዋ ነገር ግን ሁሉም ቢሆን ወታደራዊ ኃይልን መጠቀም ጨምሮ የተለያዩ አማራጮችን ጠረጴዛ ላይ እንዳሉ አስገንዝበዋል። የኢራን ጠቅላይ መሪ አያቶላ አሊ ሀሚኒ በበኩላቸው አገራቸው ላይ የሚፈጸም ማንኛውንም አይነት ጥቃት ቀጠናዊ ጦርነት እንደሚያስነሳ ማስጠንቀቃቸው ይታወሳል። የትናንቱ የድሮን ክስተት በተመለከተ ግን እስካሁን ድረስ ከቴራ በኩል የተሰጠ አስተያየት የለም። በሌላ በኩል ማክሰኞ ዕለት የኢራን ኢስላማዊ አብዮታዊ ዘብ በሆርሙዝ የባህር ወሽመጥ ላይ ሲያልፍ በነበረ የአሜሪካ ባንዲራ የሰቀለ እና የአሜሪካ ሰራተኞችን የያዘ የንግድ መርከብ ላይ ትንኮሳ እንደፈጸመ የአሜሪካ ጦር ገልጿል። ይሁን እንጂ ለመርከቡ ወታደራዊ ድጋፍ እንዲያቀርብ ተደርጎ ሁኔታው እንደተረጋጋና መርከቡ በሰላም እንዳለፈ ካፒቴን ሃውሲንግ ገልጸዋል። ስደተኞችን የጫነ ጀልባ ከግሪክ የባህር ጠረፍ ጠባቂ መርከብ ጋር ተጋጭቶ 15 ሰዎች ሞቱ። ስደተኞችን ጭኖ ከቱርክ የተነሳ ፈጣን ጀልባ በቺዮስ ደሴት አካባቢ ከግሪክ የባህር ጠረፍ ጠባቂ መርከብ ጋር ተጋጭቶ ቢያንስ የ15 ሰዎች ህይወት አለፈ። የግሪክ ባለስልጣናት እንደሚናገሩት ግጭቱ የፈጠረው በቭሮንታንደስ መንደር አቅራቢያ በሚገኘው የቺዮስ የባህር ወሽመጥ ላይ ነው። አደጋው በደረሰበት ወቅት ስደተኞችን የጫነው ጀልባ አደገኛ እንቅስቃሴዎችን እያደረገ እንደነበር ገልጸዋል። የባህር ጠባቂዎችን ክትትል እያደረጉ እንደነበር አክለዋል። የባህር ጠረፍ ጠባቂዎች ከቱርክ የባህር ዳርቻ ጥቂት ኪሎ ሜትሮች ርቀት ላይ ወደምትገኘው ቺዮስ ደሴት ስደተኞችን የምታጓጉዝ አነስተኛ ጀልባ ተመልክተው ወደ መጣችበት እንድትመለስ ትዕዛዝ ሰጥተው እንደነበር አንድ ባለስልጣን መናገራቸው ሮይተርስ ዘግቧል። ባለስልጣኑ አዘዋዋሪዎቹ ጀልባዋን ወደ ባህር ጠረፍ ጠባቂ መርከቧ በማስጠጋት ግጭቱ እንዲከሰት አድርጓል ሲሉ ተናግረዋል። ጀልባዋ ላይ ከ30 እስከ 35 የሚደርሱ ሰዎች ተሳፍረው እንደነበር የአይን እማኞች መናገራቸው ባለስልጣኑ አክለዋል። ከተሳፋሪዎች ውስጥ 25 ሰዎች ማዳን ተችሎ የነበረ ሲሆን በኋላ ላይ ግን አንዲት ስደተኛ ህይወቷ እንዳለፈ ተገልጿል። በህይወት ከተረፉት ውስጥ አንዳንዶቹ ከባድ ጉዳት ደርሶባቸዋል። ጀልባዋ ላይ የነበሩ ሌሎች ስደተኞች ደግሞ አሁንም
እንደጠፉ መሆኑ ተዘግቧል። የግሪክ ብሔራዊ መገናኛ ብዙሃን ዘገባ እንደሚያመለክተው ጉዳት ከደረሰባቸው ስደተኞች መካከል 7 ህጻናትና አንዲት ነፍሰ ጡር ሴት ይገኙበታል። 2 የባህር ጠረፍ ጠባቂ መኮንኖች ላይ ጉዳት ደርሶባቸዋል ተብሏል። ጉዳት የደረሰባቸው ስደተኞች ዜግነት እስካሁን አልታወቀም። በአውሮፓ በደቡብ ምስራቅ ላይ የምትገኝ ግሪክ ከአፍሪካ ወደ መካከለኛ ምስራቅ እና ከእስያ የሚመጡ ስደተኞች ወደ አውሮፓ ለመግባት ይመርጧታል።